እንግዲህ በሳውዲ ፕሮ ሊግ ነገ ማን ዋንጫ እንደሚበላ የሚወሰንበት ቀን ነው። አልናስሮች እዚህ ምስሉ ላይ እንደምታዩት በ33 ጨዋታ 83 ነጥብ ያላቸው ሲሆን አልሂላል ደግሞ በ33 ጨዋታ 80 ነጥብ ኖሯቸው የመጨረሻውን ቀን እንግዲህ ፉክክር ጨዋታ ያደርጋሉ። በነገው ጨዋታ 10ኛ ደረጃ ላይ የሚገኙት አልፋሂ አልሂላልን በሜዳቸው ያስተናግዳሉ። አልሂላሎች ይህንን ጨዋታ ማሸነፍና ማሸነፍ ይጠበቅባቸዋል። እንደገና ደግሞ የአልናስርን ውጤት ይጠብቃሉ የሳውዲ ፕሮ ሊግ ዋንጫ ለማሸነፍ። በተቃራኒው በሌላኛው ጨዋታ ደግሞ አልናስር ዲማክን በሜዳቸው ያስተናግዳሉ። አልናስር ማሸነፍ ከቻለ የዋንጫው ባለቤት ይሆናል። ለመጀመሪያም ጊዜ ከረጅም ዓመታት በኋላ ዋንጫ ያነሳል። እንደገና ደግሞ CR7 ማኔ ኪንግስሊ ኩመን ለመጀመሪያ ሜጀር ትሮፊያቸውን ከአልናስር ጋር ያሳካሉ። CR7 በአልናስር 4 ዓመታት ያሳለፈ ሲሆን የመጀመሪያው ፕሮ ዋንጫውን ለማንሳትም እንግዲህ እድል ተመቻችቶላቸዋል። ማሸነፍና ማሸነፍ ይጠበቅባቸዋል። ስለዚህ ቤንዜማ ወይ CR7 የሳውዲ ፕሮ ሊግን የመጨረሻ ጨዋታ ተጫውተው ማንስ ዋንጫ ያሸንፋል? እኔ በበኩሌ ሁለቱም ተጫዋች የሚመቹኝ በጣም የምወዳቸው ተጫዋቾች ናቸው። ነገር ግን CR7 ይሄንን ቢያሳካ እመኛለሁ፣ እንዲያሸንፍም እመኛለሁ። ምክንያቱም 4 ዓመታትን በሳውዲ ፕሮ ሊግ አሳልፎ ምንም አይነት ዋንጫ ከአልናስር ጋር አላሳካምና እንዲያሳካ ምኞቴ ስለሆነ ነው። ለማንኛውም በነገ ጨዋታ እንገናኛለን። ይመቻችሁ።